እስኪ በመጀመሪያ አለባበስ ነው እስኪ መጀመሪያ እስኪ ራስን አይተዋል ግን በእናትህ ይሆነ እኮ በቃ ምን ልበል መና ቃል እኮ የለኝም ቃላት ያጥረኛል አንተን ለመናገር እስኪ በመጀመሪያ ሰው የሚባለው ነገር እኮ የለም በእግዚአብሔር እስኪ እንዲላንት እንዲ ቃላት ያጥረኛል በጣም ነው የምትደብር አንተ በጭስ ደረጃ የሚባል ነገር ሰው እያለ ነው እኔ ካንተ ጋር የነበር ደረጃ የሚባል ነገር አለ ሰምተሃል አይደል ደረጃ እሱን የመሰለ ሰው እያለ እኔ ጊዜን ሰውቼ ካንተ ጋር የነበርኩት ትናንትና ያሰለፈኝ እግዚአብሔር እሱ አሁንም ከኔ ጋር ነው ያለው እግዚአብሔር ያውቃል ልክ ነሽ ያው ኬሴ ባዶ ነው ምንም ብር ያው አንድ አሁንም ያው ከፈለግሽ ኬሴን ላሳይሽ ያው ምንም ብር የለኝም ያው ከላማንቺ አንድ ብር የለኝም ይሁን ግን እኔ ጋር አንቺ ብዙ ፍቅር ነበረኝ ትናንትና ያልነበረ ሰው የመቶ እዚህ ጋር አሁን እንደፈለገ ያውራ ችግር አሰድብ ችግር የለውም ሎሚ ግን እግዚአብሔር ያውቃል ልቤ ማለት ነው ችግር የለውም ሁሉም ነገር ለመልካም ነው በቃ እኔ ምንም እዚህ ጋር ማውራ ነገር የለም እዚህ ጋር አሁን ብር ስላጣሁኝ ገንዘብ ስለሌለ በቃ ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኔ በኔ በኩል በጣም ደህና ነኝ ይመስገን ነው እንግዲህ ዛሬ መጣሁት ትላንት እንግዲህ የተፈጠረው ነገር እንዳያችሁት ነው ማለትም በእኔና በቢኒ መካከል ማለት ነው እንግዲህ ሰሞኑን እነሱ ትንሽ ምን ልበላችሁ እንዴት ቢ እንደማስረዳችሁ ራሱ አላቅም የሆነ እየተከራከረም ነው እየተጣላን እየተታረቅን ነው ግን ያው በዚህ መሃል ብዙ ነገር እያሳለፍን ነው እንግዲህ ትላንት ደግሞ አይታችኋል አልፈልግም ያልኩትን ነገር የተዘጋ ርዕስ እንደገና ከፍቶታል እኔም አልፈልገውን ነገር ነው ያውቃል አውቆ ነው እኔም እንደዚህ የሚያስብለኝ ማለት ነው አሁን እንግዲህ ስታዩኝ የጠላችሁ ልትኖሩ ትችላላችሁ እንግዲህ ያው እንደ መጥፎ ሰው የሚያያችሁ ልትኖሩ ትችላላችሁ ያው አይፈረድባችሁም ምክንያቱም እኔ ባሳየሁት ነገር ነው እሱንም ወድጄ ፈልጌ ያደረኩት ነገር አይደለም ማለትም ያው ቢኒ እንዲርቀኝ ስለፈለኩ ነው እኔ አልገባለው እንግዲህ ነገርኩት መከርኩት እኛ አሁን ከካሜራ ጀርባ በጣም ነው ብዙ ጊዜ ነው የተነጋገርነው በዚህ ርዕስ ጉዳይ ማለት እና ስራ አለው እንግዲህ ስራ እንዴት ለፍቶና ጥሮ ብር እንደሚያገኝ እኔም እሱም እናውቃለን ያውቃል እሱም ያውቃል እኔም አውቃለሁ እንግዲህ ልክ ነው ያወራሁት ነገር ምንም የሚዋሽ ነገር አይደለም ልብስ ራሱ በቅጡ ቀይሮ አያውቅም አንድ ደህና ልብስ ራሱ የለው ግን እንደዛ ትምህርት ቤት ራሱ እንዴት እንደሚከፍል እግዚአብሔርን እኔ አውቃለሁ ማለት እናንተ ስለማታዩ ላታውቁ ይችላልላችሁ እንግዲህ አልፈርድበትም በርግጥ ግን ምንም ነገር ሳይኖረው እኔ የኔ ሁኚ ማለት ይሄ ልክ አይደለም እኔ ራስህን ቻል ነው ያልኩት እንግዲህ ራስህን ቻል ማለት ምንም አይነት መጥፎ ነገር የለው ራስህን ቻል ነው ያልኩት ግን እሱ ምንም አልገባውም አልታወቀውም እንዴት ብዬ እንደምነግረው አላቅም እኔ ማለት በብዙ ጊዜ ነው በዚህ ነገር እንግዲህ እንደረገርኳችሁ ያወራ ነው እና ትላንትና ደግሞ ሳልፈልግ በግድ ነው እንደዛ እንዳወራ ያደረገኝ የምሬ ነው የምላችሁ እኔ ፈልጌ ያደረኩት ነገር አይደለም እግዚአብሔር ልታምኑኝም ላታምኑኝም ትችላላችሁ ጌታን በቃ እንዴት ልበላችሁ ማርያምን ፊቱን ሳየው እና ትላንት ያልኩትን ነገር ሳስብ እኔ እንጃ ጌታን ማለት አልፈለኩትም በርግጥ አልፈለኩም ግን እንዲገባው ስል ማለት ነው ይሄ በቃ ድድብናው ጌታን በዛ በጣም ማለት ነው በጣም ነው የደደበው የመጨረሻ ማለት ነው እንግዲህ ሰው አንዴ ከተነገረው መስማት አለበት በዚህ ሰምተው በዚህ ነው የሚያፈሰው እሱ ምንም እኔ እንጃ ምን እንደማደርግ አላቅም የሱ ነገር እንዴት እንደምንቀጥለው እንግዲህ እኔ ያው ሰው ባጣው ጊዜ አብሮኝ መሆኑን በፍጹም አልክድም እሱ ቢኒ እግዚአብሔርን ማለት በዛ ደግነቱን አይቻለሁ ለሴት ልጅ ያለው ክብር ፍቅር ብዙ ነገር ማለት ብቻ ሙሉ በሙሉ በጣም ጥሩ ሰው ነው ቢኒ እሱን አልክድም አብሮኝ እንደነበረም እሱንም አልክድም ግን ያው ምን ላድርግ እንግዲህ ያው እሱ ባይገባው ነው እና ደግሞ ዛሬ እንደምታዩት ቤተሰብ ነው እኔ ግን አሁን ለቢኒ ብዬ የምነግረው ፍቅረኛዬ ነው ብዬ ትንሽ ለማስደንገጥ ማለት ነው ማለት እንዲተወኝ ስል ማለት ነው አሁን ከትላንትና በኋላ ጊዜ ነው ስልክ የደወለልኝ በተኛት አልቻልኩም ማዋል አልቻልኩም በቴሌግራም በኢሞ አንዱ ሲዘጋ ባንዱ አልቻልኩትም ብቻ ቢኒን የምር ማለት ነው እና ዛሬ እሱን ይዤ መጥቼ ትንሽ ማለት እንዲፈራ ተስፋ እንዲቆርጥ ማለት ነው ተስፋ እንዲቆርጥ ስለምፈልግ እኔ እንደዚህ አይነት ህይወት እንደማልፈልግ ያውቃል ያሳለፍኩት ነገር አለ ያው ያንን ነገር ሙሉ እኔ ረስቼ እንደ አዲስ ህይወቴን ልቀጥል ፈልጋለሁ እና እዛ ጭቃ ላይ መልሼ መጨማለቅ ስለማልፈልግ ብዬ ነው እንግዲህ እኔ እሱን ጠልቼውም አይደለም እና እንግዲህ
ሁሉም ነገር ነግራኛለች። የሚባለው ነገር ብላኛለች። እሱ ይምጣና ሁሉ ነገር እናስረዳዋለን። መባል ያለበትን ነገር እንለዋለን። ከዛም በኋላ ያው የማያለው አንዳንዴ ያው በስጋ ምናምን እያስባሉ የሆነ በቃ ላይ ይሄ ድሮ ላይፍ ይዞ ፍቅር ምናምን የተጀጃሉ ነው። እቴን ያው የሆነ ነገር ለማድረግ ሞክሯል። እስኪ ይምጣና በሰፊው እንነጋገራለን። አዎ እንግዲህ እናወራዋለን። በሚገባው ቋንቋ እናወራዋለን። አዎ እንግዲህ ይምጣና ያው ትላንት የተገናኘንበት ቦታ ነው የጠራሁት። ይመጣና ከዚህ በኋላ እንደማልፈልገው ሙሉ በሙሉ በቃ እንዲርቀኝ ብዬ እናስጠነቅቀዋለን። እሱም አለ እንግዲህ ያው ከሱ ጋር ስላለሁኝ ትንሽ ያምነኛል ብዬ ነው የማስበው። በቃ እና እንደማወራው ብቻ እስኪ ይምጣ። ለምን ኮስተር ብለህ ነው ማውራት ያለብን? ኮስተር ብለህ በቃ አላውቅም። እስኪ ይምጣና ማለት በቃ አለ አይደለ? በደንብ ማሳመን አለብን እዚህ ጋር። አዎ ነግረዋለሁ እንዴ፣ በጣም ነው የምነግረው። እስኪ ይምጣ። ኮራባለሁ እንዴ፣ ኮራባለሁ። እና ቤተሰብ እንግዲህ መጥፎ ሰው አትዩን። እኔ ምንም ማድረግ ስላልቻልኩኝ ነው እንዲህ ተወኝ ስል ነው። ያው ከኔ ተሻለች ለሱ በማሰብ ነው። እኔ አልገባውም ብዬ ስላሰብኩኝ ነው። ብቻ ግን እስቲ የሚሆነውን እናያለን። ጠርተነዋል እንግዲህ መጣ ዶሜ ደህና ሲመጀመሪያ ማን ነው እሱ? ማለት ፍቅረኛዬ ነው። አዎ ፍቅረኛዬ ማለት ሌላ አማርኛ አለው እንዴ? ፍቅረኛ ነው። ሎሚ አልነገርሽኝም እኮ መጀመሪያ ፍቅረኛ እንዳለሽ። ይሄን እንድነግርህ ድል ሰጠኸኛል። ኢየሱስ ይኸውልህ ቢኒ፣ እኔ አሁን ዛሬ ጠራው ልንከራከር እንድንጨቃጨቅ ብዬ አይደለም። ቻቻው ነገር አይደለም። አንተ ትንሽ አይደብርም እንዴ? አንተ በጣም እስኪ በእናትህ ትንሽ ድብር አይልም? እስኪ በመጀመሪያ አለባበስ ነው። እስኪ መጀመሪያ እስኪ ራስን አይተዋል። ግን በእናትህ የሆነ እኮ በቃ ምን ልበልህ መና ቃል እኮ የለኝም። ቃላት ያጥረኛል አንተን ለመናገር። እስኪ በመጀመሪያ ሰው የሚባለው ነገር እኮ የለም በእግዚአብሔር። እስኪ እንዲህ ለአንተ እንዲህ ቃላት ያጥረኛል። በጣም ነው የምትደብር አንተ። በስጋ ነው የምታስብ ሁሉም ሰው እንዴ? ይሄ በስጋ አታስብ። በዚህ በሰለጠነ ስንት ነገር ቴክኖሎጂ በሚሰራበት ሰዓት አንተ እንዲህ እስካሁን የሆነ በቃ እኮ አንተ ተቀፍፈም እንዴ? በጣም ጅል እኮ ነው በእግዚአብሔር። በቃ አንተ ባላየስ አለኝ በእናትህ እንዴ አይታታ እንዴ አንተ የሆነ አለ ደረጃ የሚባል ነገር ሰው እያለ ነው እኔ ካንተ ጋር የነበርኩት። ደረጃ የሚባል ነገር አለ። ሰምተሃል አይደለ? ደረጃ እሱን የመሰለ ሰው እያለ እኔ ጊዜን ሰውቼ ካንተ ጋር የነበርኩት። ጀመር አንቺ ነሽ ፊት እየሰጠሽ በቃ እንደዚህ ያደረሽ። ይሄ እኮ በእናትህ እኮ መጀመሪያም ነግሬሽ ነበር። ራሱ ልብስ የለበሰውን አይተሃል? ግን ልብስ እኔ ስናገር አልዋሽም። ደግሞ ይሄ አድርቆ ለባሽ እኮ ነው በቃ በእናትህ አለኝን ነው ሎሚናት ያለኝ ደግሞ አልነገርሽኝ። ፍቅረኛ እንደሆነ አልነገርሽኝም። ብራዝ አንዴ ይሄን እንድነግርህ ድል አልሰጠኝም። እየሰማኸኝ ነው? ዝም በል እኛ እናወራ። አንተ የምታወራው ነገር እኮ የለም። እስኪው በእናትህ ምን አፋለውና ነው አንተ እንደዚህ እዚህ ድሮስ ደርሶ ስንት ቢስ ምናምን ማገስገ አንተ እንደዚህ ትጀጃላለህ። ቢኒ ልንገር አይደለ? በቃ ስራ ወይኔ ልንገረው በእናትሽ። ቆይ አንቺ መናገር አይጠበቅብሽ እንዴ? አንተ እንዴ ምን ልበል በቃ እንዴ ቢጤ የሚባል ነገር አለ። ቢጤን ፈልግ እንዴ አንተ ተራ ነህ። ራስህን ቻል ራስህን ሁን። አሁን እዚህ ጋር መነፋረቅህ እኮ ምንም አያመጣም እኮ ምንም የሚለውጠው ነገር የለም። እሷ ልቅሶኛ ምን ወቃታለን እንድሮአለች አይች ማሰር ያዞራል በቃ አሁን ምን ሆንኩ ብለህ ነው የምታለቅሰው አንተ? እውነቱን መናገር ኃጢአት ነው እንዴ? ችግር የለውም። እግዚአብሔር ያቀስ ቢኒ ያለች ቢኒ በመጀመሪያ እየሰማኝ በመጀመሪያ ሰው እግዚአብሔር መጀመሪያ ሰው ሁን እንዴ አንተ እኔ ፈልጌ አይደለም እንዴ የሚባል ነገር አለ የሆነ ነገር አለ ከዚህ በኋላ ማለት ነው። ሁለተኛ በቃ አትድረስ እንዴ አንተ እኔ ፖላቲ አንተን አላወራም። በቃ ሁለተኛ አለይህ በመንገሩ በምን አትምጣ በቃ እንዴ አንተ ማታውቀው ነገር አለ። ምንም ማወቅ አልፈልግም። አታወራ እንዴ አንተ ሁሉ ነገር ነው የነገርኩት። ደደብ ነህ እንዴ አንተ አልነገርሽኝ እንዴ አንተ አልነገርኩም። ግን እሱ ሁሉ ነገር ያውቃል። ሁሉ ነገር በቃ እንዴ አንተ ልስድብ አትጠረኝ። ምን ልብዬ ልስድብ? ደደብ አንተ ቦርኮ ነህ እንዴ አንተ። ከስድብም በላይ እኮ ነው። ከስድብም በላይ ከቃልም በላይ አንተ አሁን
የሆነ ነገር እኮ ማድረግ ማችል ምንም ነገር ሳይኖር ሰውን ለፍቅር ጠይቃለህ። ኧረ ተው ልጅ እኮ በእናት ምን ፍቅር ካለኝ ፍቅር ብቻውን ዳቦ አሁንም ብዬሽ ፍቅር አትበል። ሰሪቼ እግዚአብሔር ጋር ለቀየራለሁ ያልነገርኩሽ ነው። መቼም አትቀየርም አንተ ተቀየርና ለዚህ ነገር ብቻ መቼም አትቀየርም። ቀየራለሁ እስከ ዛሬ በዚህ ድሜ ጋር ተቀየርክ ሆነ ነው ሰው ነው ማይቀየርም። ምንም ሰው ነው አንተ አትቀየርም። ዝም ብሎ የተስፋቃ ማን ነገርሽኝ? ፍቅረኛሽ እንደሆነም እኮ እኔ አላውቅም። ሎሚ በቃ ከዛሬ ጀምሮ እኔ ከዚህ በኋላ ሲንግል እንደሆንሽ ነው የማውቀው። እኔ ነገርኩህ እኮ በቃ ቢ እኔ አንቀባረኝ ከዚህ በላይ እኛ ምንም ልናወራ አንችልም። ከዚህ በኋላ አጠገቤ እንድትደርስ አልፈልግም። እርሳኝ እኔና አንተ በኋላ እየሰማኝ ነው። ሁለተኛ እንዳትደውልልኝ እንዳንገናኝ በቃ ይሁን። ስልክ የሚባል ነገር ብሰማ አንተ ሌላ ነገር አልሰድም። ዝም ብሎ አንድ ሰው ይበቃል። አንድ ስልክ ነው የሚፈልገው በቃ ይሁን። እንዳትቀመጥ እንዳትነሳ አስደርዬ ነው ማሰቀለ ደግሞ አምነዋለሁ ያደርጋል ያለውን ነገር ሙሉ እንዲሆነ ስታይ ማለት ነው። ምንም ነገር እንዳይመስልህ እኛ አንተን በማታት ምናምን ቀርቶ አይደለም። አሁንም ከሆነ አውልቃለሁ ምንም አይደለም። አፈለኩ አንድ ስልክ ለአንተ የሚበቃ ተራ ሰው ነው በቃ ሰምታለህ። ደውል ምንም አትል። ከዚህ በኋላ ነግሬሃለሁ። ቃል አይደጋገም። ሁለተኛ እንዳላይ የሰማኸኝ ነው። በቃ ከዚህ በኋላ አታገኛለህ። ራስህን ቻልና ለዚህ ነገር ብቁ ስትሆን ነው ሰውን የምትፈልገው። ያኔ ነው ጓደኛ እንዲኖር እንትን ማለት ሎሚ አይደለም ሎሚ በእግዚአብሔር አንቺ እንደዛ አትሁኝ። ትናንትና እኮ አንቺ የለም እዛ ስታለቅሺ አንቺ ተጎርተሽ ማለት ስታለቅሺ እኮ ትናንትና ከተገበሽ አልነበረም። ዛሬ ነው ከተገባ እኮ ማንም አልነበረም። አልካድኩም እኮ እሱን እኮ አልካድኩም። ሎሚ ትናንትና እኮ ስታለቅሺ ማለት ነው ሰው አንቺ ስታለቅሺ እኮ ከተገበሽ እኮ የነበርኩት እኮ ነው ሎሚ ማንም እኮ አልነበረሽም። አሁን ዛሬ ላይ ገንዘብ አጥቼ ገንዘብ ስለሌለኝ በቃ እኔ አንቺ ግድ በቃ በብር ክስ በቀላጣሽ ነው ማለት ነው። እሺ አትልም አንተ ለምን? አይ በቃ ዛሬ እዚህ ጋር አሁን ብር ስለሌለኝ ድሃ ስለሆንኩኝ በቃ እዚህ ጋር አልፈለግም። እኔ ግን ትናንትና ዛሬ ደግሞ ስትነፋረቂ እዛ መንገድ አንቺ ስታለቅሽ ምን ስትይ እኔ አስፈላጊ ነበርኩ አይደለ? አሁን ላይ ግን ደግሞ ትናንትና እኮ እሱ አልነበረም ነው ከአጠገብሽ ይሄም አልነበረም ከአጠገብሽ ማለት ነው ትናንትና። አሁን ዛሬ መጥቶ እንደዚህ ብሎ የሚያወራው ሰውዬ እሱ ራሱ አልነበረም ያኔ ማለት ነው። ግን ዛሬ ያ ጊዜ ሁሉ አልፎ አንቺ አላ ዲስቲ ብቻ እቶ ደግሞ እዚህ ጋር አሁን አንተ ማን ነህ ምናምን ብቻ እግዚአብሔር ያውቃል። በቃ ምንም እዚህ ጋር አሁን ነገር የለም። ትናንትና ያሰለፈኝ እግዚአብሔር እሱ አሁንም ከኔ ጋር ነው ያለው። እግዚአብሔር ያውቃል። ልክ ነሽ። ያው ኪሴ ባዶ ነው። ምንም ብር ያው አሁንም ያው ከፈለግሽ ኪሴ ላሳይሽ። ያው ምንም ብር የለኝም። ያው ካላማንቺ አንድ ብር የለኝም። ይሁን ግን እኔ ጋር አንቺ ብዙ ፍቅር ነበረኝ። ትናንትና ያልነበረ ሰው የመቶ እዚህ ጋር አሁን እንደፈለገ ያውራ ችግር አሰድብኝ ችግር የለውም። ሎሚ ግን እግዚአብሔር ያውቃል ልቤ ማለት ነው። የችግር የሰው ሰቀቀ ቢገጥመው ባልታሰበ ይጎድል ጎዶ ማጀት እርሾ ቢጠፋ ከቤት ተወጣዋችን ከሰው ወደ እንዳታስነሰው ተወጣዋችን ከሰው ወደ እንዳታስነሰው ወደህን ቢርብ ቢጠማ ልብህን ጭንቀት ቢሰማ አላፊ ነው እንደዋዛ ለሰው ምጽዋታችን ገዛ ከሌለ ማናለ ምንም ነገር የለውም እኮ ምንም ነገር ሳይኖረው ነው እኔን አሁን ለፍቅር የሚፈልገኝ። አስበዋል። እሺ ብያውን እሱ ጋር ብሄድ ምን እንደሚውጣኝ እኔ ቤተሰቦቼ ሲጀምር በስንት ነገር ሲጠብቁኝ ነው። እኔ አሁን እኔ ነኝ ጥፋተኛዋ፣ ለራሴም ጥፋተኛዋ እኔ ነኝ። ጥፋተኛ አንቺ ነሽ። ምንም የለውም እኮ ምንም ነገር የለውም። ምንም ነገር ሳይኖረው ነው ምንም ነገር እና ቤተሰብ እሺ ቆይ እንግዲህ ቤተሰብ እንዳያችሁት ነው ምንም ነገር ሳይኖረው ነው እሱም አይቷል። ያው እንግዲህ እንዳሰብኩት ነው የሆነው ሁሉም ነገር። እንግዲህ ባልፈልግም አድርጌዋለሁ፣ ምንም ማድረግ አልችልም። ብቻ አላቅም እኔ እዚህ ድድብናው ነው ይገርምኛል። እግዚአብሔርን በጣም ነው ልጁ ማይም የሆነው የመጨረሻ ማለት ነው። ሰው ምንም ነገር ሳይኖረው ሰው እንዴት ይፈልጋል እንዴ? እኔ ቤተሰቦቼ ሲጀመር እኮ በመጀመሪያም ተያይ ሲሉኝ አልሰማም ብዬ እዛ ነገር ውስጥ ገብቼ ከነሱ
ከራሴ ፍቅር ካልኩትም ባዶ ነው የቀረው። አሁንም መልሼ ደግሞ እዛ ነገር ውስጥ እንዲገባ ሊያደርገኝ ወይ ኖሮት ቢሆን እኮ እሺ፣ ግን ምንም ነገር ሳይኖረው አስቡት፣ ምንም ነገር ሳይኖረው እኔ እንጃ። እኔ ከዚህ በላይ መቋቋም አልችልም የቢኒን ነገር። ከዚህ በኋላ የሚደውልልኝም አይመስለኝም። ባንገናኝም እኔ መመርጣለሁ። እንግዲህ በቃ እግዚአብሔር ልቦና ይስጠው፣ ልኩን ይወቅ ነው የምለው። ደህና ሁኑ እንግዲህ።